የአበው ሃይማኖት አትታደስም፣ የሰማዕታት እምነት አትቀየርም። አይሆንም አይሆንም አትታደስም፣ ኦርቶዶክስ ሃይማኖት ናት ለዘላለም። የገሃነም ደጆች ከቶ አይችሏትም፣ መሰረቷ ክርስቶስ ለዘላለም። የአበው ሃይማኖት አትታደስም፣ የሰማዕታት እምነት አትቀየርም። አይሆንም አይሆንም አትታደስም፣ ኦርቶዶክስ ሃይማኖት ናት ለዘላለም። የገሃነም ደጆች ከቶ አይችሏትም፣ መሰረቷ ክርስቶስ ለዘላለም። አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ እንግዲህ እኛ የኦርቶዶክስ ተዋሕዶ ምእመናን ለመናፍቃን መልስ ለመስጠት ከምንጊዜውም በላይ ቆርጠን ተነስተናል። መናፍቃን የተለያየ አይነት የመንፍቅና ትምህርት ቢያስፋፉም ዳሩ ግን በዋናነት የምንመልሳቸው ጉዳዮች አሉ በየደረጃው። የመጀመሪያው የመላእክት ስግደት አይገባም፣ ለመላእክት ስግደት ይገባል የሚል መጽሐፍ ቅዱስ ላይ አንድም ቦታ የለም ብለዋል። ስለዚህ እኛ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ አይነት ጥያቄ ኑፋቄ በሚዘራበት ጊዜ ልንመልስ ግድ ነውና እንመልስላቸዋለን ማለት ነው። እስቲ የመጀመሪያው የኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ምን ይላል ነው። እስቲ እናንብበው። ኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ፣ ሎጥም በሰዶም በር ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ፣ ፊቱንም ደፍቶ ወደ ምድር ሰገደላቸው ይላል። እንግዲህ እኛ የኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ወይም ቤተሰቦች ወይ አማንያን መጽሐፍ ቅዱስ አያነቡም ነው አያስተውሉም ነው? ምን አይነት ችግር እንደሆነ ሊገባኝ አልቻለም። በዚህ ላይ ደግሞ ክሱ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመን ትሳደባላችሁ፣ መልስ አትመልሱም፣ መጽሐፍ ቅዱስ አታቁም፣ ማስረጃ አንድ አትሰጡንም ይላሉ። ይሄው ማስረጃ። ወደ ሁለተኛው ማስረጃ ደግሞ እንገባለን። ኦሪት ዘሁልቅ ምዕራፍ 22 ቁጥር 31 እግዚአብሔርም የበለዓምን አይኖች ከፈተ፣ የእግዚአብሔር መልአክ በመንገድ ላይ ቆሞ የተመዘዘም ሰይፍ በእጁ ይዞ አየ፣ ሰገደም፣ በግንባሩም ወደቀ ይላል። እዚህ ጋር በጣም ማስተዋል የሚገባን ነገር ለመላእክት ስግደት እንደሚገባ የማናቅ ከሆነ ልባችን ወይ አይናችን ታውሯል ማለት ነው። እግዚአብሔር የበለዓምን አይኖች ከፈተ ይላል። በለዓምም የእግዚአብሔርን መልአክ በመንገድ ላይ ቆሞ የተመዘዘም ሰይፍ በእጁ ይዞ አየ፣ ሰገደም፣ በግንባሩም ወደቀ ይላል። ይሄ እንግዲህ ሁለት የመጽሐፍ ቅዱስ ማስረጃ ለመላእክት ስግደት እንደሚገባ ይናገራል ማለት ነው። አሁንም መናፍቃን ለዚህ መልስ ካላችሁ ተናገሩ። በመጀመሪያ ደረጃ ኦርቶዶክስ ተዋሕዶ ቤተክርስቲያን ተጠይቃ ያልመለሰችው የለም። ስትመልስ ለናንተ ወንጌል አይደለም። ለናንተ ይሄ እንደዚህ አይነት ማስረጃ ለናንተ ይሄ ወንጌል አይደለም። እናንተ እንደምትሉት ይሄ ተረት ተረት የአባቶች አፈ ታሪክ ትላላችሁ። መጽሐፍ ቅዱስ ላይ ካለ አሳዩን ብላችኋል። ባላችሁ በጠየቃችሁበት መሰረት መላእክት ስግደት እንደሚገባ፣ ለመላእክት ክብር እንደሚገባ፣ የጸጋ ስግደት እንደሚገባ ኦርቶዶክስ ታምናለች። ዛሬም ነገም ወደፊትም ታምናለች እና የመጽሐፍ ቅዱስ ማስረጃችን ይሄ ነው። ሶስተኛው ደግሞ ማስረጃችን በጣም የምወደው የመጽሐፍ ቅዱስ ክፍል ነው። ኢያሱ መጽሐፈ ኢያሱ ወልደ ነዌ መጽሐፈ ኢያሱ ምዕራፍ 5 ቁጥር 13 ላይ ምን ይላል? እንዲህም ሆነ ኢያሱ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ፣ እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበር። ኢያሱም ወደ እርሱ ቀርቦ ከኛ ወገን ወይስ ከጠላቶቻችን ወገን ነህ አለው። እርሱም አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለ። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደ። አሁንም የኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ይህንን እናውቃለን፣ እናምናለን። ዳሩ ግን ይሄ ነገር የተጠቀሰው ወይም ይሄ ነገር የተነገረው መጽሐፈ ኢያሱ ላይ ነው፣ ኦሪት ዘፍጥረት ላይ ነው፣ ኦሪት ዘኍልቍ ላይ ነው ብለን
ዋና ማስረጃውን ቶሎ መንገር ባለመቻላችን አምነን ብቻ በመቀበላችን መናፍቃኖች የለም ብላችሁ ስትሉ ትውላላችሁ። እኛ እውነታውን ስለምናቅ ዝም አለን። ዳሩ ትሳደባላችሁ፣ ትላላችሁ፣ ምን ትላላችሁ። ኢያሱ ወልደ ነዌ ምን አለው መልአኩን? ከኛ ወገን ወይስ ከጠላቶቻችን ወገን ነህ ሲለው መልአኩ ምን አለው? እኔ የእግዚአብሔር ሰራዊት አለቃ ሆኜ መጥቻለሁ አለው። የመላእክት አለቃ የሆነው ቅዱስ ሚካኤል። ኢያሱም ምን አለው? ወደ ምድር በግንባሩ ተደፍቶ ሰገደ። መላእክት የኛ ወገኖች ናቸው፣ የጠላቶቻችን ወገን አይደሉም፣ የኛ ወገን ናቸው መላእክት። ስለዚህ ለመላእክት ስግደት እንደሚገባ ከአንድም ሁለትም ሶስትም እያሳየናችሁ ነው። እንደውም መናፍቃኖች የሚያነሱት ለመላእክት ስግደት አይገባም ብሎ የሚያነሱት ዮሐንስ ራእይ ምዕራፍ 19 ቁጥር 9 እርሱም ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ዮሐንስ ለመላእክቱ ደግሞም ይህ እግዚአብሔር እውነተኛ ቃል ነው አለኝ። ልሰግድለትም በግንባሬ ፊት ተደፋው አለ። ዮሐንስ ነው ለመላእክቱ ተደፋ። እንግዲህ ስግደት እንደሚገባ ስላወቀ ነው የተደፋው። ግን መልአኩ ምን አለው? እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋራ የኢየሱስን ምስክር ካላቸው ከወንድሞች ጋራ አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ፣ የኢየሱስን ምስክር የትንቢት መንፈስ ነውና አለኝ። አሁን መልአኩ አትስገድልኝ፣ ለእግዚአብሔር ስገድ፣ እኔ እናንተ የእግዚአብሔር ባሮች ነን አለው። በክብር ዮሐንስ ከመልአኩ ጋር እኩል ነው። እኩል ስለሆነ ለኔ አትስገድልኝ፣ እኔ እናንተ ባሮች ነን ብሎ ሲለው ነው እንጂ ለመላእክት ስግደት አይገባም ሲለው አይደለም። ሌላው ደግሞ ምን አለ? ይህም ያየሁትና የሰማሁት እኔ ዮሐንስ ነኝ። በሰማሁትና ባየሁትም ጊዜ ይህን ባሳየኝ በመልአኩ እግር ፊት ሰግድ ተደፋው። እንደገና ሁለተኛ ጊዜ አግኝቶት። አሁን ዮሐንስ መጀመሪያ ላይ እንዳትሰግድ ብሎ ነግሮት ነበር። አሁን መልአኩ ምን አለው? እርሱም እንዳታረገው ተጠንቀቅ፣ ከአንተ ጋር ከወንድሞች ጋር አብሬ ባሪያ ነኝ፣ የዚህም መጽሐፍ ቅዱስ ቃል ከሚጠብቁ ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለኝ አለ። እንግዲህ የእግዚአብሔር ሰዎች ዮሐንስ ራእይ ዓለምን በራእይ እየተመለከተ ዓለም ሲጠፋ ዓለም ሲያልቅ የዓለም መጨረሻን በራእይ እየተመለከተ እስከ 7ኛው ሰማያት ድረስ የተነጠቀ ነው እና ይሄ መልአክ ወስዶ ሲያሳየው ለመልአኩ ክብር እንደሚገባ ስግደት እንደሚገባ አውቆ ሰገደለት። መልአኩ ግን ከለከለው። በክብር እኔ እናንተ እኩል ነን አለው። ዳሩ መላእክቶች እስቲ ሲገለጡ እናሳይ። ማቴዎስ ወንጌል ምዕራፍ 28 ቁጥር 2 የመላእክት ግርማ፣ መላእክት ሲገለጡ ምን አይነት ግርማ፣ ምን አይነት አስፈሪ ግርማ አላቸው። እስቲ እሱን እንመልከት። እነሆ የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ፣ ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልአኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበር። ጠባቂዎቹም እርሱን ከመፍራት የተነሳ ተናወጡ፣ እንደሞቱም ሆኑ ይላል። እንግዲህ እዚህ ላይ ማስተዋል ያለብን ነገር የሰው ልጅ ለመላእክት ስግደት ይገባል ብሎ እንኳን ሊከራከር አይደለም። መልአኩ ሲገለጽ መሬት ተናውጦ የሰው ልጅ ምን ይሆናል? ከመደንገጡ የተነሳ በድን ይሆናል፣ እንደሞተ ሰው ይሆናል። በቃ ጭራሽ መልአኩን ስታየው ትሞታለህ ነው። ስግደቱማ ምን ችግር አለው ብለህ ነው። ስግደቱ እነ በለዓም እነ ሎጥ እነ ኢያሱ ወልደ ነዌ እነ ዮሐንስ ራእይ እንደሰገዱት አይነት ስግደት አይደለም። አሁን ደግሞ ጭራሽ ምን ትላለህ? ከመልአኩ ክብር ግርማ የተነሳ ደንግጠ ፈዘ ደንዝዘ እንደሞተ በድን ትሆናለህ። ይህን የመሰለ ማስረጃ መጽሐፍ ቅዱስ ላይ አለ። በመጀመሪያ ደረጃ ሎጥ ለመላእክቶቹ ሲሰግድ መላእክቱ አትስገድ አላለው። ኢያሱ ወልደ ነዌ ለመላእክቱ ሲሰግድ መልአኩ አትስገድ አላለው። ዘኍልቍ ላይ በለዓም ደግሞ ሲሰግድ ለመላእክቱ እንደውም እግዚአብሔርም ነበረ። ዘኍልቍ ላይ እንደውም በለዓምን የበለዓምን ዓይን የከፈተለት እግዚአብሔር ነው። መልአኩም ደግሞ ቆሟል። እግዚአብሔር የበለዓምን ዓይን ሲከፍትለት የእግዚአብሔር መልአክ ቆሞ ታየው፣ ሰገደለትም። መልአኩ ተው ለኔ አትስገድልኝ ለእግዚአብሔር ስገድ ብሎ አላለው። ምክንያቱም ለመላእክት ስግደት ይገባል። የእግዚአብሔር ክብር መገለጫ መንጸባረቂያዎች ናቸው። ለእግዚአብሔር የሚታዘዙ ናቸው። የእግዚአብሔርን ቃል የሚያደምጡ የሚያከብሩ፣ እግዚአብሔርን ቀን ከሌት የሚለምኑ ንጹህ ጽሪት ናቸው። እነሱ ቅድስና የተሞላባቸው ናቸው። ስለዚህ ከእግዚአብሔር የመጡ ስለሆኑ የእግዚአብሔርን ክብር፣ የእግዚአብሔርን ኃይል፣ የእግዚአብሔርን ስም ይዞ ስለሚመጡ ያስፈራሉ፣ ያንቀጠቅጣሉ። ሊሰገድላቸው የጸጋ ስግደት ሊሰገድላቸው ይገባል። መላእክቶች ተራዳይ ናቸው፣ አማላጆች ናቸው፣ ጠባቂ ናቸው። ነገር ግን አምላክ አይደሉም። መናፍቃን እንደሚያወሩት መላእክቶች አምላክ ናቸው እያሉ ይቀበላሉ። ለመላእክቶች የአምልኮ ስግደት ይሰግዳሉ። ውሸት ነው፣ አልተባለም፣ አላልንም። መጽሐፍ ቅዱስም አይልም፣ እኛም አላልንም። እኛ እያልን ነው ለመላእክት የጸጋ ስግደት ይገባል። የእግዚአብሔር የክብር መንጸባረቂያዎች ናቸው። እግዚአብሔርን ያመሰግናሉ፣ ለኛ ይረዱናል። መልአክን እንዲረዳ በፊት አዛለሁ
እሱ የሚልህንም ስማ። ስሜ በሱ ስለሆነ ኃጢአት ብትሰራ አይምርህም፣ ይቅር አይልህም። እና ኃጢአት አትስሩ፣ በፊቱ ኃጢአት አትስሩ፣ መልአኩንም አታስቀይሙት። እግዚአብሔር አምላክ ይሰዳቸዋል። በፊት መልአኬን እሰዳለሁ ብሏል። ስለዚህ በፊታችን መላእክት ይሰደዳሉ፣ ይጠብቁናል፣ ብዙ ነገር ያደርጉልናል። እንደውም በአንድ ኃጢአት ምክንያት ንስሐ በሚገባ በአንድ ኃጢአት ምክንያት በሰማይ በእግዚአብሔር መልአክ ፊት ደስታ ይሆናል። እኛ ንስሐ በመግባታችን ወደ እግዚአብሔር በመመለሳችን ደስ ይላቸዋል መላእክቶች፣ ይጠብቁናል። ስለዚህ መናፍቃን እኛ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች አንሳደብም። መረጃው ይሄው ከ1 2 3 4። ነገር ግን እናንተ ዮሐንስ ራእይን እንደምታቀርቡት ለምንድን ነው ለመላእክት ስግደት አይገባም ይላል ብላችሁ ለሰው ልጆች የኢያሱን የለውጥን እንደገና ደግሞ የበለዓምን አታሳዩአቸው። ሮጣ እነዚህ እንግዲህ ከዮሐንስ ራእይ የሚቀርቡ የመጽሐፍ ቅዱስ ምዕራፎች ናቸው። ሎጥም መጀመሪያ ነው፣ በለዓምም መጀመሪያ ነው፣ ኢያሱም መጀመሪያ ነው። ዮሐንስ ራእይ ያለው የመጽሐፍ ቅዱስ መጨረሻ ላይ ነው። መጽሐፍ ቅዱስ መጨረሻ ላይ ዮሐንስ ለመላእክቱ ሰገደ፣ መላእክቱም ለዮሐንስ ተጠንቀቅ፣ አትስገድልኝ፣ እኔ እናንተ ለእግዚአብሔር ባሪያ ነን፣ ለእግዚአብሔር ስገድ ብሎታልና ለመላእክት ስግደት አይገባም ብላችሁ ትላላችሁ ፕሮቴስታንቶች። እስቲ ሎጥን ሲሰግድ ለምን እንደዛ አላለው? በለዓምን ሲሰግድ ለምን እንደዛ አላለው? ኢያሱን ሲሰግድ ለምን እንደዛ አላለው? ዮሐንስ ራእይ እስከ 7ኛ ድረስ የተነጠቀ ክብር ያለው ዓለም ስትጠፋ የዓለምን መጨረሻ በራእይ የተመለከተ ታላቅ የተመረጠ አባት ነው እና መልአኩ አክብሮት ነው። እኔ እናንተ እኩል ነን፣ ለእግዚአብሔር ባሮች አገልጋዮች ነን። ስለዚህ ለእኔ ልትሰግድ አይገባም፣ ለእግዚአብሔር ስገድ ብሎታል። ትክክል ነው። ስለዚህ ለመላእክት ክብር አይገባም፣ ስግደት አይገባም ትላላችሁ። መላእክቱ መጨረሻ ላይ ሲገለጥ ምንድን ነው ያደረገው? መሬት ተናወጠ ይላል። እንደ መብረቅ ልብሱ ነጭ ነው፣ ሰዎቹ ተንቀጠቀጡ፣ እንደ ሞቱም ሰዎች ሆኑ ይላል። መላእክት ሲገለጥ እንደዚህ ነው፣ መሬት ይንቀጠቀጣል። እንኳን ስግደት አይደለም ለመስገድ አይደለም እንደ በድን ትሆናል መላእክት ሲገለጥ። ስለዚህ ይህን ሁላ ማስረጃ ይዞ አቅፎ ይዞ መጽሐፍ ቅዱስ ለመላእክት ስግደት አይገባም ብሎ ሰው ልጅ ባልሆነ ትምህርት በሐሰት ጎዳና መንዳት ምን አመጣው? የመጀመሪያው ትምህርት ይሄ ነው። ፕሮግራማችን ደግሞ ኢየሱስ ክርስቶስ አማላጅ ወይስ ፈራጅ የሚለውን ከመጽሐፍ ቅዱስ ይዘን እንመጣለን። የመናፍቃንን የሐሰት ጉዞ ለመግታት እኛ የኦርቶዶክስ ምዕመናን ያመንነውንና የተረዳነውን የመመስከርም ግዴታ አለብን። እንደ እግዚአብሔር ፍቃድ የመናፍቃንን ፈጣን የጥፋት እንቅስቃሴ ለመሰባበር እኛ የተዋሕዶ ምዕመን ከምንጊዜውም በላይ ተነስተናል። ምክንያቱ ደግሞ ያው የተሐድሶ ሰራዊት እምነታችንን ለማስካድ የተነሱት እኛ ምዕመናን ላይ ነው። በዚህ ምክንያት እኛ የተዋሕዶ ልጆች የቤተ ክርስቲያን አስተምሮ ቀኖና ለማፈራረስ እናድሳለን ብሎ የመጡትንም ቀበሮች በመለየት እርምጃ መውሰድ ጀምረናል። የመጀመሪያው እርምጃችን እነሱ ለሚያነሱት ኑፋቄ ትክክለኛውንና መጽሐፍ ቅዱሳዊ ማስረጃውን ማስቀመጥ ሲሆን፣ ሁለተኛው እርምጃችን ተሐድሶ መናፍቃን አስተምሮታቸውን እየለየን ከቤተ ክርስቲያን የማስወገድ ታላቁን ስራ በአንድነት መንፈስ እንተገብራለን ማለት ነው። እነዚህና ሌሎች መሰል ሃይማኖታዊ እንቅስቃሴዎችን በማቀጣጠልም የተሐድሶ ጴንጤዎችን ወደ መጡበት አዳራሽ የመመለስ ትልቁን ድርሻ እንወስዳለን። እምነታችን ወደ ቀደመው ክብሯም ሳንመልስ እረፍትም ሆነ ደስታ የሚባል ነገር አያቀንም። ድልም ለተዋሕዶ ልጆች ይሆናል። መልእክቱን ደግሞ ሼር አድርጉ። እግዚአብሔር በያለንበት ይጠብቀን። በሚቀጥለው ሳምንት እስከምንገናኝ ጊዜ ድረስ ሰላም ሁኑ።